በመንፈሳዊ ህይወታቸው በአገልግሎታቸው በዚህ ምድር ሲመላለሱ ትልቁን የእግዚአብሔርን ክብር በዚህ ምድር የገለጡ ሰዎች ከእግዚአብሔር ጋር የጠበቀ ግንኙነት ሪሌሽንሺፕ በጣም የጠበቀ ህብረት ያደረጉ ሰዎች ናቸው። ትልቁን የእግዚአብሔርን ክብር በዚህ ምድር ያወረዱ ሰዎች አንድ ባህሪ ያላቸው እነሱ በህይወታቸው የሚያሳዩት በህይወታቸው ለእግዚአብሔርን ክብር የገለጡ ሰዎች የሚያደርጉት ነገር አለ። የእግዚአብሔርን ክብር በዚህ ምድር የሚያወርዱ ሰዎች ትልቅ የሆነ ረሃብ በውስጣቸው ያላቸው ሰዎች ናቸው። የእግዚአብሔርን ክብር በዚህ ምድር የሚገልጡ ሰዎች እግዚአብሔርን የሚራቡ ሰዎች ናቸው። እግዚአብሔርን የሚጠሙ ሰዎች ረሃብ በልባቸው አሉ፣ ጥማት በውስጣቸው አሉ። የእግዚአብሔርን ግሎሪ ማየት ፈልጋለሁ፣ ክብሬ ናፈቀኝ፣ ክብርህን አሳየኝ የሚሉ ሰዎች በህይወት ዘመናቸው እግዚአብሔርን ክብር ሳያዩ ያሉ ተጽዕኖ እንኳን መፍጠር የሚችሉት የእግዚአብሔርን ክብር የሚያዩ ሰዎች ናቸው። እግዚአብሔርን የሚጠሙ ሰዎች የእግዚአብሔርን ክብር በዚህ ምድር ገልጦ የሚያልፉ ሰዎች ናቸው። የእግዚአብሔርን ክብር ሳይላበሱ በመንፈስ ቅዱስ ሙላት ሳይሆን በራሳቸው ድፍረት በራሳቸው መንገድ ወጥቶ ማንም በዚህ ምድር በሙላት እግዚአብሔርን አገልግሎ ያለፈ አገልጋይ የለም። የእግዚአብሔርን ክብር የሚገልጡ ሰዎች እግዚአብሔርን የሚራቡ ሰዎች ናቸው። አንድ ነገር ልንገራችሁ፣ በመንፈሳዊ ህይወታቸው ትልቅ የሆነውን ፖቴንሻል በመንፈሳዊ ህይወታቸው ትልቅ የሆነውን የእግዚአብሔርን ደመና፣ የእግዚአብሔርን ክብር፣ የእግዚአብሔርን ቅባት፣ የእግዚአብሔርን እጅ በዚህ ምድር የገለጡ ሰዎች የመጀመሪያ የጸሎት ህይወት ያላቸው ሰዎች ናቸው። በሐዋርያት ሥራ ምዕራፍ 2 ከቁጥር 1 ላይ የእግዚአብሔር ቃል ሲናገር በዓለ ሃምሳውም የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብሮ ሲጸልዩ ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ የነበሩበትን ቤት ሁሉ ሞላው። በእያንዳንዳቸውም ላይ ተቀመጡባቸው፣ እያንዳንዱም እንዲናገሩ በተሰጣቸው መጠን በአዲስ ቋንቋ ይናገሩ ጀመር። በእነኚህ ሰዎች ላይ በህብረት በአንድ ላይ የእግዚአብሔርን ክብር ስጠሙ ስራቡ በነበሩ ሰዎች ላይ ነው የእግዚአብሔር ክብር በኃይል የመጣው። የእግዚአብሔር የክብሩ ረሃብ በእናንተ ውስጥ ካለ የመንፈስ ቅዱስን ኃይል ከተላበሳችሁ እውነትን ነው የምላችሁ፣ የጨለማው መንግስት አይችላችሁ። የእግዚአብሔርን ክብር ከተላበሳችሁ ምድር እንኳን አትችላችሁ። እናንተ ሁልጊዜ የምትሄዱት በከፍታ የምድር ግራቪቲ አይዛችሁ ጸልያችሁ በሞገስ የእግዚአብሔርን ክብር ተሞልታችሁ ከቤት ስትወጡ የእግዚአብሔር የክብሩ መሻት የክብሩ ፍላጎት ሌላ እኮ አይደለም። ክብሬን ግለጥ፣ መገኘትን ግለጥ፣ ኃይሌን ግለጥ የሚል የልብ ረሃብ በኢየሱስም በእናንተ ውስጥ እንዲሆን ባረኳችሁ። በእውነት እግዚአብሔር ከሚጠቀምባቸው በዚህ በመጨረሻ ዘመን ከሚያስነሳቸው ረመናንቶች መካከል እግዚአብሔር ያደርጋችሁ። አያዳጋ ሴላባ እግዚአብሔር በዚህ ምድር ከሚገልጡ ቅሬታዎች መካከል በኢየሱስ ስም ያሰልፋችሁ። ይሄ ዘመን፣ ይሄ ህይወት፣ ይሄ ጊዜ፣ ይሄ ሰዓት፣ ይሄ ዓመት በከንቱ አይለፍባችሁ። በኢየሱስ ስም እግዚአብሔር በክብሩ ይጠቀምባችሁ። አይኖቻችሁ ይከፈቱ። ለብዙዎች እንደርስ ሼር አድርጉ። ተባረኩ።